ባይ ዘ ዌይ እዚህ ጋር በጣም ልብ ማለት አለብህ። ኦኬ እናንተም ልብ ብላችሁ ስሙኝ። ተምደዛ ሶ መስከረም ላይ ትምህርት ይጀምራል ማለት ስትፈልጉ ክላስ ስታርትስ ኦን ሰፕተምበር ነው ኢን ሰፕተምበር ነው ወይስ አት ሰፕተምበር ነው የምትሉት? ልብ በሉ። አንተም እየጻፍክ እናንተም እየጻፋችሁ እሺ። አት ነው ኢን ነው ወይስ ኦን ነው የምትጠቀሙት? አንድ ይሄ ጥያቄ። the other one ደግሞ ሰኞ ዕለት ክላስ ይጀመራል ማለት ፈልጋችሁ አሁንም ሰኞ ዕለት ክላስ ይጀመራል። so class starts on monday ነው at monday ነው ወይስ in monday ነው የምትሉት? ሶስተኛው ደግሞ 3 ሰዓት ላይ ክላስ ይጀምራል ማለት ስትፈልጉ class starts at 3 o'clock ነው የምትሉት? on 3 o'clock ነው የምትሉት ወይስ ደግሞ in 3 o'clock ነው የምትሉት? so አሁን እዚህ ጋር ግራ የሚያጋባችሁ ነገር እነኚህ ሶስቱ ናቸው። እነማን? in on እና at so የቱን in የቱ ጋር ልበል on የቱ ጋር ልበል at የቱ ጋር ልበል የሚለውን አሁን ባጭሩ ነግራችኋለሁ። ኦኬ ከማን እንጀምር? ከin እንጀምር። so in ስትሉ ወራትን ማስቀመጥ የምትችሉት in ጋር ነው። ዓመተ ምህረት seasons decades እነሱ ጋር in ነው የምትሉት። ለምሳሌ አሁን የመጀመሪያ ጥያቄ ምን ነበረ? መስከረም ላይ ክላስ ይጀምራል አይደለ? so ማለት የነበረባችሁ class starts in September ነው የምትሉት ማለት ነው። so in ከዓመተ ምህረት ጋር ከወራት ጋር ከክፍለ ዘመን ጋር in ነው የምትጠቀሙት ማለት ነው። the next one ደግሞ on ጋር specific date እና specific dates ነው የምትጠቀሙት። ለምሳሌ ተኛ ላይ ምን ነበር ያልኳችሁ? ሰኞ ዕለት ክላስ ይጀምራል ብያችሁ አልነበረ? ሰኞ ደግሞ ስፔሲፊክ ቀን ነው። ሶ እዚህ ጋር ኦን መንዴይ ነው የምትሉት እንጂ ኢን መንዴይ አት መንዴይ የሚባል ነገር የለም። ሶ ክላስ ስታርትስ ኦን መንዴይ ትላላችሁ ማለት ነው። the third one ደግሞ 3 ሰዓት ላይ ክላስ ይጀምራል ብያችሁ ነበር። 3 ሰዓት ደግሞ ስፔሲፊክ ታይም ነች። ያኔ አት ትጠቀማላችሁ። ሶ ሁሌ ሰዓት ስትጠሩ አት ማለት አለባችሁ። ክላስ ስታርትስ አት 3 o'clock ነው የምትሉት ማለት ነው። እሺ አሁን ደግሞ በሰማኸው መልክ ማለት ነው አንድ ጥያቄ ላስሞክርክ። እንዴት ነው ክላስ ጠዋት ይጀምራል የምትለው? እሺ ቆይ አንዴ እናንተ ክላስ ጠዋት ይጀምራል የሚለውን ነገር ኮመንት ላይ አስቀምጡልኝ። እሺ go ahead